እንግዲህ ሁላችሁም እንደምታውቁት የኤሌክትሪክ መኪኖችንና የሃይብሪድ መኪኖችን ትሬዲንግ የወሰድኩት በቤጂንግ ቻይና መሆኑ ይታወቃል። እዛ ከሄድኩ በኋላ እንግዲህ ያየኋቸውን የመኪና አይነቶች ለእናንተ ዛሬ ያሳያችኋለሁ ማለት ነው። በዚህ ቲክቶክ ላይ እንግዲህ ሁሉንም መኪኖች አንድ ባንድ የማሳያችሁ ስለሆነ ፎሎ በማድረግ ቤተሰብ እንዲሆኑ ጠይቃለሁ ማለት ነው። ይህ የምትመለከቱት የመርሴዲስ መኪና ሙሉ ፓርቱን በዚህ መንገድ አይተነዋል። ይህኛው ደግሞ የብሬቭ ዋሪየር ወይም ደግሞ የሚሊተሪ መኪና ነው። ይህንን በዚህ መንገድ አይተነዋል። ይሄ ደግሞ የምትመለከቱት የቢኤምደብሊው የሃይብሪድ መኪና ነው። በዚህ የከትዌይ ሴክሽን ተመልክተነዋል ማለት ነው። እዚህ ጋር ደግሞ የሆንጂ የሚባለው መኪና ነው። በዚህ ጋር የምትመለከቱት ደግሞ የቢኤምደብሊው የሃይብሪድ መኪና ነው ማለት ነው። ይሄኛውን በምትመለከቱት የከትዌይ የተመለከትኩት መኪና ነው። ይሄኛው ደግሞ የቢዋይዲ ኩዊን ኢቪ ሞል ፊውል ኢቪ የሆነ የኤሌክትሪክ መኪና ነው ማለት ነው። ይሄኛው ደግሞ የመርሴዲስ ቤንዝ የሃይብሪድ ኤሌክትሪክ መኪናውን ይህንን ይመስላል ማለት ነው። እዚህ ጋር ደግሞ የምትመለከቱት የቢዋይዲ ሃን የሚባለው ፉል የሆነ የኤሌክትሪክ መኪና ነው። እዚህ ጋር ደግሞ የምንመለከተው የሌክሰስ የኤሌክትሪክ መኪናውን ሙሉ ለሙሉ እንዴት እንደሚሰራ የተመለከትንበት ነው። እዚህኛው ጋር ደግሞ የጂሊ ጂኦሜትሪ መኪና ነው። ስለ ጂሊ መኪኖች ሙሉ እይታ እዚህ ጋር አይተናል ማለት ነው። እዚህ ጋር ደግሞ የሆንዳ የሃይብሪድ ኤሌክትሪክ መኪና ነው። ይሄኛውን በዚህ በምትመለከቱት ከትዌይ የተመለከትኩት መኪና ነው ማለት ነው። እዚህ ጋር የምትመለከቱት ደግሞ የቢዋይዲ ኩዊን ኢቪ ነው። በድጋሚ ይሄ ሌተስት ሞዴሉን ያየንበት የመኪና ፓርት ነው። ይሄኛው ደግሞ ይሄ ደግሞ የቶዮታ ሃይብሪድ የኤሌክትሪክ መኪና ነው። እዚህ ጋር የምትመለከቱት ደግሞ የቢዋይዲ አቶስሪ ወይም ደግሞ የቢዋይዲ ዩዋን ፕላስ መኪና ከትዌዩን ተመልክተናል ማለት ነው። እንዲሁም ደግሞ የቶዮታ ኢቪ ወይም ደግሞ የቢዜድ ፎሬክስ መኪና ፉል የሆነ ከትዌዩን በዚህ መንገድ ተመልክተነዋል። እዚህ ጋር ደግሞ የቢዋይዲ ኩዊን ኢቪ ትራንስፓረንት የሆነ ቦዲውን ምን እንዳላቸው በደንብ ያየነበት ነው ማለት ነው። እንግዲህ ከነዚህ መኪኖች ውስጥ የእናንተ መኪና የትኛው ነው? የትኛው መኪና እንደሆነ በኮሜንት ሴክሽን ላይ ያስቀምጡልኝ። የኤሌክትሪክ መኪኖችን ዩዝድ የሆኑ ኤሌክትሪክ መኪኖችን እንዲሁም ደግሞ የሃይብሪድ መኪኖችን እንገዛለን እንዲሁም ደግሞ እንሸጣለን ማለት ነው። ስለዚህ ዩዝድ ኤሌክትሪክ መኪና ያላችሁ እንዲሁም ደግሞ ዩዝድ ኤሌክትሪክ መኪና መግዛት የምትፈልጉ ሙሉ የሆነ ምርመራ ካደረግን በኋላና ፍተሻ ካደረግን በኋላ ለሽያጭ እናቀርባለን። እንዲሁም ደግሞ የሚገዙም ካሉ እንገዛለን ማለት ነው። ይህን ላስተዋወቃችሁ ነው። ከዚህ በተጨማሪ ደግሞ እንግዲህ ስለ ኤሌክትሪክ መኪኖች ከግዢ ጀምሮ እንዴት ምን አይነት መኪና መግዛት እንዳለባችሁ እናማክራለን። እንዲሁም ደግሞ ፕሮፌሽናል የሆነ የኮንሰልተንሲ ሰርቪስ አለን። ከዛ በተጨማሪ ደግሞ ቴክኒካል የሆነ የአድቫይዚንግ ስራ አለ። እንዲሁም ደግሞ የሰርቪስ ሴንተራችን እነዚህንና ሌሎች መኪኖች ካሏችሁ መታችሁ በሰርቪስ ሴንተራችን መገልገል የምትችሉ መሆኑን እናሳውቃለን ማለት ነው። በኤሌክትሪክ መኪና ኢንተርናሽናሊ ሰርቲፋይድ ስለሆን በግራና ቀኝ የተመለከቷቸው መኪኖች ደግሞ የቴስላ መኪኖች ናቸው። የሚቀሩት እነዚህ ስለሆኑ ማለት ነው። እንግዲህ አጠቃላይ የአውቶሞቲቭ ኢንተርናሽናል ትሬኒንግ ሴንተር የወሰኩበት ተቋም ይህንን ይመስላል ማለት ነው። በሚቀጥሉት ቪዲዮዎቹ እንግዲህ የአንዳንዶቹን ፓርቶች የአንዳንዶቹን ቪዲዮዎች እየቆራረጥኩ ለእናንተ እመለቅላችሁ ይሆናል ማለት ነው። ስለዚህ የኤሌክትሪክ መኪና አድናቂዎችና የኤሌክትሪክ መኪና ተጠቃሚዎች እንዲሁም ደግሞ ስለ ኤሌክትሪክ መኪና ማወቅ የምትፈልጉ ሰዎች ካላችሁ ይህንን የቲክቶክ አካውንት ፎሎ በማድረግ ቤተሰብ በመሆን ሙሉ የሆነ ኢንፎርሜሽን ወይም ደግሞ ሙሉ የሆነ እውቀት ሀሳብ ለእናንተ እመለቅላችሁ ይሆናል ማለት ነው። አመሰግናለሁ።